አድማጮች እስቲ ትኩስ ሰበር መረጃ እናካፍላችሁ። ከሰሞኑ የፋኖ ኃይሎች ወደ አንድነት መምጣታቸው አይዘነጋም። ታዲያ ፋኖ ወደ አንድነት ከመጣ በኋላ እነ ዘመነ ካሴና እነ ታጋይ እስክንድር ነጋ ቁጭ ብለው ተማምለው ተወያይተው አገዛዙን ለመታገል ተስማምተው የፋኖ ኃይሎች መታወጁ የሚዘነጋ አይደለም። ይሄ ከሆነ በኋላ ታጋይ እስክንድር ነጋ አንድ መግለጫ አውጥቷል። ከዚህ በኋላ በፋኖ በኩል የተሰጠኝን ስልጣንና ሹመት አልፈለግም ብሏል። ይሄ ለምን ሆነ? ጥብቅ ሚስጥራዊ መረጃ እጃችን ላይ ገብቷል። እነ ታጋይ እስክንድር ነጋ መካከልና የብልጽግና ሹማምንት መካከል ያለው ግንኙነት ምንድን ነው? ታጋይ እስክንድር ነጋና ታዬ አስቀስላሴ እንደሚደዋወሉ የሚያመላክቱ መረጃዎች እጃችን ላይ እየገቡ ይገኛሉ። አድማጮቻችን የፋኖን ኃይሎች አንድነት በተመለከተ የብልጽግና ሰዎችም እና አብይ አህመድም ቢሆኑ አስቸኳይ ስብሰባዎችን ተቀምጠዋል። በተለይ የፋኖ ኃይሎች አንድነት የአራት ኪሎን ቤተ መንግስት ሹማምንት ክፉኛ ድንጋጤ ውስጥ የከተተ ነው። በዚህ የተነሳ ከብልጽግና አደገኛ ተልእኮን ተቀብለው በፋኖ ውስጥ የሚንቀሳቀሱ ከፍተኛ የፋኖ አዛዦች አሁን ላይ እያፈገፈጉ በሚገኙበት በዚህ ሰዓት ታጋይ እስክንድር ነጋ የተሰጠኝን ሹመትና ስልጣን አልፈልግም ለምን አለ? የምታደምጡት አለ። እንዲሁ ደግሞ የብልጽግና ጄኔራሎች ደግሞ ፋኖን በድጋሚ ገምግመዋል። ፋኖን የገመገምንበት መንገድ የተሳሳተ ነው ብለዋል። ማለትም ከዚህ በፊት የፋኖን ኃይሎች የገመገምንበት መንገድ የተሳሳተ ነው፣ ፋኖ 3 ክላሽ ይዞ እየተዋጋ ነው ብለን የገመገምነው ፍጹም ስህተት ነው፣ ጽንፈኛውን አጥፍተነዋል ብለን ብንልም ህዝቡ እየታዘበ ነው፣ እውነታው ያ እንዳልሆነ ይታወቃል በሚል ነው የገመገሙት። ጽንፈኛውን አጠፋን ብለን ብንልም ከመከላከያ ሰራዊቱ ያልተናነሰ ትልልቅ የጦር መሳሪያዎችን እየታጠቀ እያጠቃን ነው ብለው ደግሞ የገመገሙት የብልጽግና ጄኔራሎች ናቸው። ይህንንም በተመለከተ የምታደምጡት አለ፣ ተከታተሉን። አድማጮች እንግዲህ ከሰሞኑ የፋኖ ኃይሎች ወደ አንድነት መምጣታቸው በመላው የፋኖን ኃይሎች በሚደግፉ ኢትዮጵያውያን ዘንድ ከፍተኛ ደስታን መፍጠሩ የሚዘነጋ አይደለም። እንዲሁ ደግሞ በሸዋ ወሎ፣ ጎጃምና በጎንደር የሚገኙ የፋኖ አደረጃጀቶችም ተማምለው ከዚህ በኋላ የጎንዮሽ ትግልን አናካሂድም፣ አንዳችን ላይ ቃታ አንስብም በሚል አገዛዙን ብልጽግናን በአንድነት ቆመን እንታገላለን በሚል ተማምለው ወደ አንድነት መምጣታቸው የሚዘነጋ አይደለም። ያም ሆኖ ግን የፋኖ ኃይሎች ወደ አንድነት ከመጡ በኋላም ታጋይ እስክንድር ነጋ ከነዘመነ ካሴ ጋር ቁጭ ብሎ ተወያይቶ ተማምሎ ወደ አንድነት ከመጡ በኋላም ከተወሰነ ቀናት በኋላ በፋኖ በኩል የተሰጠኝን ሹመትና ስልጣን አልፈልግም ማለቱ የሚዘነጋ አይደለም። እነ ዘመነ ካሴንና እነ ታጋይ እስክንድር ነጋን በመካከላቸው ያለውን አለመግባባት፣ ግጭት እንዲሁ የሐሳብ ልዩነት በመፍታት ከፊት ለፊት ተሰላፊ የሆኑት ጄኔራል ተፈራ ማሞ ታጋይ እስክንድር ነጋ የፋኖ ኃይሎች ወደ አንድነት ከመጡ በኋላና በፋኖ ኃይሎች በኩል የተሰጣቸውን ሹመትና ስልጣን አልፈልግም ማለታቸውን ተከትሎ ከፍተኛ ማስጠንቀቂያን አስተላልፈዋል። ወደ አንድነት ለመምጣት ብዙ ዋጋ፣ ብዙ መስዋዕትነትን ከፍለናል ሲሉ የተደመጡት ጄኔራል ተፈራ ማሞ ወደ ጫካ የገባነው ሹመት ስልጣንና ሽልማት ፈልገን አለመሆኑን ሁሉም ሰው ሊገነዘብ ይገባል። ወደ ትግል ሜዳ ከገቡ በኋላ ግን ዓላማቸውን እየዘነጉ ለሕዝባቸው መቆምን ትተው ለሹመትና ለስልጣን የሚሻኮቱ አካላት አሉ ሲሉ በተለይም ታጋይ እስክንድር ነጋ የተሰጠውን ሹመትና ስልጣን አልቀበልም ማለቱን ተከትሎ ጄኔራል ተፈራ ማሞ ሹመትም ስልጣንም አለመቀበል ይቻላል፣ ትግሉን ወይም ደግሞ አንድነቱን ዳግም ወደ ኋላ ለመጎተት አንድነቱን ለመቀልበስ የሚንቀሳቀስ አካል ካለ ግን መስዋዕትነትን የሚከፍል ይሆናል ሲሉ አስጠንቅቀዋል። በተለይ ደግሞ እነ ጄኔራል ተፈራ ማሞ እነ እስክንድር ነጋና እነ ዘመነ ካሴ መካከል ገብተው በሁለቱ መካከል ያለውን ግጭት በማግባባት በተለይ ሁለቱ በአንድነት እንዲቆሙ አገዛዙን ለመፋለም እንዲማማሉ ከዚህ በኋላ የጎንዮሽ ትግልን እንዲያቆሙ እነ ጄኔራል ተፈራ ማሞና እነ አቶ ገዱ ትልቅ ዋጋን ከፍለዋል። ታዲያ ይህንን በብዙ መስዋዕትነትና በብዙ ዋጋ መክፈል የመጣውን የፋኖ ኃይሎች አንድነትን ደግሞ ለማጨለም ወይም ደግሞ ለማኮሰስ ወይም ለመቀልበስ እነ ታጋይ እስክንድር ነጋ አንድነቱን አንፈልግም ማለታቸውን ተከትሎ ጄኔራል ተፈራ ማሞ
እስክንድር ነጋ ብቻ አይደለም ዘመነ ካሴም ቢሆን ከፋኖ ኃይሎች መውጣት ብልጽግናን መቀላቀል ይችላል። ግን ደግሞ የፋኖን ኃይሎች አንድነት ለመበተን ተብሎ ሆን ተብሎ የሚካሄድ አደገኛ እንቅስቃሴ ሊቆም ይገባል ሲሉ አስጠንቅቀዋል። እነ ታጋይ እስክንድር ነጋን ያስጠነቀቁት ጄኔራል ተፈራ ማሞ ወደ አንድነት የመጣ ነው ብዙ ዋጋ ከፍለን ነው የህዝባችንን ህልውና ለመቀልበስ የትግላችንን ዓላማም ለማሳካት ስንል ሸዋ፣ ወሎ፣ ጎጃምና ጎንደር የሚገኘው የፋኖ አደረጃጀት አሁን ላይ በአንድነት ቆሟል። ይሄንን አንድነት ግን በብልጽግና ተልእኮ ተቀብለው ዳግም አንድነታችንን ለመበተን አንድነታችንን ለመቀልበስ ሊለያዩን የሚንቀሳቀሱ አካላት አሉ። ቀድሞም ቢሆን ወደ ጫካ የገባ ነው ሹመትም ስልጣንም ፈልገን አይደለም ሲሉ የተደመጡት ጄኔራል ተፈራ ማሞ አንዳንድ አካላት ግን ከብልጽግናው ቀጥተኛ ተልእኮ ተቀብለው ይሄ ስልጣን አይመጥነኝም፣ ይሄኛው ስልጣን ለኔ አይገባም በሚል የጫካውን ትግል የሹመትና የስልጣን መሻኮቻ በማስመሰል ልዩነቶችን በማስፋት ፋኖን ለመበታተን የሚንቀሳቀሱ አካላት አሉ። አደብ ሊገዙ ይገባል ሲሉ የተደመጡ ሲሆን ይሄ ትግል አይመጥነኝም ብሎ የሚል አካል ካለ የትግል ሜዳውን ለቆ መውጣት ይችላል እንጂ የትግል ሜዳ ውስጥ ቁጭ ብሎ ብዙ መስዋዕትነትን የከፈልንበትን ህዝባችን የደቀቀበትን የህዝባችንን የህልውና አደጋ ለመቀልበስ ታስቦና ታልሞ ሆን ተብሎ ፋኖን ለመበታተን የሚንቀሳቀስ አካል ካለ የማያዳግም እርምጃን እንወስዳለን ሲሉ ያስጠነቀቁት ጄኔራል ተፈራ ማሞ ናቸው። ታዲያም ታጋይ እስክንድር ነጋም ቢሆን ከወንድሞቹ ከነ ዘመነ ካሴ ጋር ተማምሎ በአንድነት ለመቆም ከወሰነ በኋላ አሁን ላይ ስልጣኑም ሹመቱም አላስፈለገኝም ብሎ ማለቱ ፋኖን ለመበታተን ሆን ተብሎ የታለመ የታቀደ እንቅስቃሴ ሊሆን ስለሚገባም በአይነ ቁራኛ ልንከታተለው ይገባል ሲሉም ነው የተደመጡት። በሳቸው በኩል ግን በስተርጅና ዕድሜ ሹመት የሚሆን ስልጣን አልፈልግም፣ ወደ ጫካም ቢሆን የገባሁት የህዝቤ መኖር አሳስቦኝ ህዝባችን ላይ ጄኖሳይድ እየተፈጸመ ስለሆነ እንጂ ሹመትና ስልጣንን ብፈልግ ብልጽግናን መቀላቀል እችል ነበር ሲሉ የተደመጡት ጄኔራል ተፈራ ማሞ ናቸው ማለት ነው። አድማጮቻችን፣ ሌላው ደግሞ አዳዲስ ሰበር ዜናዎች እንዲሁ ደግሞ እየተሰሙ የሚገኙት ከወደ ኤርትራ ነው። በኤርትራ የሚሰማው ጉዳይ ደግሞ ለ4 ኪሎ ቤተ መንግስት አደገኛ ይመስላል። የኤርትራው ፕሬዝዳንት ኢሳያስ የአሰብ ወደብን በእኩልነት እንጠቀም የሚል ጥያቄ በኢትዮጵያ በኩል መነሳቱን ተከትሎ ይህንን ጥያቄ አልተቀበሉትም። ከየትኛውም አካል ጋር የአሰብ ወደብን ልንቀበል አንችልም በሚል ምላሽ ከሰጡ በኋላ በኢትዮጵያ መንግስት በኩል ደግሞ የአሰብ ወደብን በውዴታም ይሁን በግዴታ የኢትዮጵያ ስለሆነ ወደ ኢትዮጵያ እንመለሳለን በሚል የጦርነት ዝግጅቶች እየተካሄዱ ይገኛሉ። እንዲሁ ደግሞ በኤርትራ በኩልም ቢሆን የኢትዮጵያ መንግስት የሚታመን መንግስት አይደለም፣ በማንኛውም ሰዓት ጦርነት ሊከፍትብን ስለሚችል ልንዘጋጅ ይገባል በሚል መጠነ ሰፊ የጦርነት ዝግጅቶች በኤርትራ በኩልም እየተካሄደ ነው የሚገኘው። ታዲያ በእነዚህ በሁለቱ አካላት መካከል በሁለቱ ሀገራት መካከል ከፍተኛ የጦርነት ዝግጅቶች እየተካሄዱ በሚገኙበት በዚህ ሰዓት የኢትዮጵያ መንግስት የአሰብ ወደብ የቀይ ባህርን በውዴታም በግዴታም ለኢትዮጵያ እናስመልሳለን ሲል ከፌዴራል መንግስቱ ጋር ግጭት ውስጥ የገቡት የፋኖ ኃይሎች የሸኔ ኃይሎችና እንዲሁ ደግሞ በህወሓት በኩልም ቢሆን የኢትዮጵያ መንግስት እቅዱና ዓላማው ሰሜኖችን ማዳከም መሆኑን ተገንዝበናል፣ ከዚህ በኋላ አንታገስም የሚል ማስጠንቀቂያ ሰጥተዋል። እነ ጄኔራል ተፈራ ማሞ እንዲሁ እነ ዶክተር ደብረጽዮንም ቢሆኑ ከዚህ በኋላ ህወሓትና ፋኖ እንዲሁ ደግሞ ሻዕቢያ በአንድነት ይቆማል ሲሉ መደመጣቸው የሚዘነጋ አይደለም። እንዲሁ ጄኔራል ተፈራ ማሞ በበኩላቸው ብልጽግና ሰሜኖችን ላጥፋ ብሎ ተነስቷል። የሰሜኖችን ታሪክ ሰሜኖች በአጠቃላይ አቅማቸውን ለማዳከም ከፍተኛ እንቅስቃሴ በአገዛዙ በኩል አለ። ስለዚህ ሰሜኖች አንድ በአንድ ስንጠቃ ቆመን መመልከት የለብንም፣ የፌዴራል መንግስቱን ለመመከት በአንድነት ልንቆም ይገባል በሚል አደገኛ ስብሰባዎች እየተካሄዱ እንደሚገኙ የሚያመላክቱ መረጃዎች በስፋት እየወጡ ይገኛሉ። ታዲያ ይሄ የ4 ኪሎ ቤተ መንግስት አገዛዝ እና
አብይ አህመድ ፋኖን እናጠፋለን በሚል የገቡበት ጦርነት አደገኛ እንደሆነባቸውና በፍጹም በአንድነት ይቆማሉ ተብለው የማይታሰቡ የህወሓት ኃይሎችንና የሻዕቢያ ኃይሎችን በአንድነት ያቆመ አደገኛ እንቅስቃሴን ፈጥሯል። በተለይ በህወሓት በኩልም ቢሆን ከፋኖ ጋር ወይም ከአማራ ህዝብ ጋር ይሄ ወልቃይት፣ ራያ፣ አላማጣን የመሳሰሉ የወሰን ጥያቄዎች ባሉበት በዚህ ሰዓት ህወሓትና ፋኖ በአንድነት እንቆማለን፣ አገዛዙ ሲያጠፋን ሲጨፈጭፈን ፈጽሞ አንመለከትም በሚል ወደ አንድነት እየመጡ እንደሚገኙ ተሰምቷል። እንዲሁ ቀድሞ የደህንነት ሹም የሆኑት አቶ ጌታቸው አሰፋም ከነዘመነ ካሴ ጋርና ከነታጋይ እስክንድር ነጋ ጋር ቲዲኤፍንና እንዲሁ የፋኖን ኃይሎች በአንድነት ለማቆም በተደጋጋሚ ጥብቅ ስብሰባዎችን፣ ውይይቶችን እንዳካሄዱ ሰምተናል። ታዲያ ከዚህ ቀደም ቲዲኤፍና ፋኖ ተዋጉ የሚባሉ ዜናዎች በተደጋጋሚ የሚደመጡ ቢሆንም አሁን ላይ ግን የፋኖ ኃይሎችና የቲዲኤፍ ኃይሎች ላለመዋጋት ተስማምተው በአንድነት እንደቆሙም ነው እየተሰማ የሚገኘው። ይሄ ጉዳይ ግን የአራት ኪሎን ቤተ መንግስት የብልጽግናን ባለስልጣናትን እና አብይን ከፍተኛ ድንጋጤ ውስጥ የከተተ ጉዳይ መሆኑን ነው ምንጮች እያመላከቱ የሚገኙት። የፌዴራል መንግስቱ የአማራን ክልል ልዩ ኃይል ትጥቅ አስፈታለሁ በ3 ቀን ውስጥ ቀበቶም እናስፈታለን በሚል የገባበት ጦርነት አሁን ላይ ከአቅሙ በላይ ሆኖ ጽንፈኞቹ ቡድን ከጥንት ጠላቶቻችን ጎን ተሰልፈው ኢትዮጵያን ሊበታተኗት ነው ወደሚል እንቅስቃሴ ገብቷል ማለት ነው። ይህም የሚያመላክተው አገዛዙ ፋኖን ማሸነፍ ባለመቻሉ የተነሳ የፕሮፓጋንዳዎችን በመንዛት የኢትዮጵያ ሕዝብ ከጎኑ እንዲሰለፍ ኢትዮጵያን እንዲል፣ ምክንያቱም ፋኖ ከጥንት ጠላቶቻችን ጎን ተሰልፎ ኢትዮጵያን ሊበትን ስለሆነ ሁላችሁም ከጎኔ ቁሙ የሚል አይነት ፕሮፓጋንዳ ነው እያካሄደ የሚገኘው። ያም ሆኖ ግን በፋኖ በኩል እንቅስቃሴያችን ለብቻ ነው፣ ማንም አልደገፈንም እያሉ ነው የሚገኙት። ስለምታዳምጡን አመሰግነን። ሰላም ሁኑልን።